ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው ትምህርታችን የምንመለከተው የሳምንቱ ቀናት ጉዮታ ቶርበኒ ኢን አፋን ኦሮሞ ማለት ነው። በአፋን ኦሮሞ የሳምንቱ ቀናት ማን ማን ይባላሉ የሚለውንና ተያያዥ ጉዳዮችን እንመለከታለን። ኦኬ እንግዲህ የሳምንቱ ቀናት ሰባቱ ቀናት ስያሜ ያላቸው በሁሉም ቋንቋ በአፋን ኦሮሞ የራሳቸው ስያሜ ያላቸው ግን በአፋን ኦሮሞ አንድ ቀን ብዙ ስያሜ ሊኖረው ይችላል። ዳያሌክቲካሊ የዚህ ልዩነቶች ይኖራሉ። ልዩ ልዩ ስያሜዎች ይኖራሉ። ግን ስታንዳርዳይዝድ የሆነው ነው የምንመለከተው። ስታንዳርዳይዝድ ዋልቴፈማ ስታንዳርድ መደበኛ ይሄ ማለት ነው እንግዲህ በመንግስት በመንግስት ቢሮዎች ውስጥ መንግስት የሚጠቀማቸው ቃላት ናቸው። እነዚህ ወራት፣ የቀናት ስሞች እነዚህ ስታንዳርዳይዝድ መሆን አለባቸው ለኮሙኒኬሽን ስለሚያስፈልጉ ብዥታ የለም። በጽሁፍ ቋንቋ ውስጥ የምንጠቀማቸው እነዚህ ስታንዳርዳይዝድ የተደረጉ የቀን ስሞች ናቸው ማለት ነው። ሌሎች ስሞች ሊኖሩ ይችላሉ ግን እኛ የምናያቸው ስታንዳርዳይዝድ የሆኑትን ነው ማለት ነው። ሌሎቹን ማወቅ ክፋት የለውም ግን these are standardized ማለት ነው። ሶ ከሰኞ ነው የምንጀምረው። ሰኞ ዊጣታ ይባላል። ዊጣታ ከናነበቡ ዊጣታ ሰኞ ማለት ነው። መንደይ ኪብጣታ ማክሰኞ ነው። ኪብጣታ ሮቢ ሮብ ነው። ሮቢ ከሚስ ሐሙስ ማለት ነው። ከሚስ ጂማት አርብ ጂማት ሰንበታ ቅዳሜ ነው። ሰንበታ ዲልበታ እሁድ ነው። ዲልበታ ሶ አብረን እንበላቸው አንዴ። ዊጣታ ሰኞ፣ ኪብጣታ ማክሰኞ፣ ሮቢ ሮብ፣ ከሚሳ ሐሙስ፣ ጂማታ አርብ፣ ሰንበታ ቅዳሜ፣ ዲልበታ እሁድ። እንግዲህ ሰኞን ሆጄ ዱሬ የሚሉ ሰዎች ትሰማላችሁ። ሰንበታ ቅዳሜን ሰንበተ ጤና የሚሉ ሰዎች ትሰማላችሁ። ዲልበታ እሁድን ሰንበተ ጉዳ የሚሉ ሰዎች ትሰማላችሁ። ለሌሎች ቀናትን በተመሳሳይ ሌሎች ስሞችን እንደየአካባቢው ልትሰሙ ትችላላችሁ። ግን እነዚህ ዚሳር ስታንዳርዳይዝድ ማለት ነው። ሶ ቀኑን ሪፈር በምታደርጉበት ጊዜ እሁድ ዕለት፣ ሰኞ ዕለት፣ አርብ ዕለት እንላለን አይደል? በአፋን ኦሮሞ ደግሞ እንደዚህ አይነት አገላለጽ ጋፍ ይባላል ማለት ነው። ከቀኑ በፊት ነው የምታስቀምጡት። ለምሳሌ ጋፋ ዊጣታ ሰኞ ዕለት፣ ጋፋ ኪብጣታ ማክሰኞ ዕለት፣ ጋፋ ሰንበታ ቅዳሜ ዕለት፣ ጋፋ ዲልበታ እሁድ ዕለት። በዚህ መልኩ ማለት ነው ሪፈር የምናደርጋቸው ቀኖቹን እንደዚህ ነው ሪፈር የምናደርጋቸው። ጋፍ የሚለውን ከቀኑ ስም በፊት እንጠቀማለን ማለት ነው። ቀኖቹን በአረፍተ ነገር ውስጥ እንደዚህ ስንጠቀምባቸው እንግዲህ ተያያዥ እንትኖች አገላለጾች አሉ ከቀናት ጋር ተያይዞ። ጋፍ ቶኮ አንድ ጊዜ አንድ ዕለት ማለት ነው። ጋፍ ቶኮ አንድ ዕለት እንዲሆኑ ነበር። ጋፍ ቶኮ አከስታይ ቱሬ እንደዚህ አይነት አገላለጾች ማለት ነው። ጤንገዳ ከትላንት ወዲያ ማለት ነው። ጤንገዳ ከትላንት ወዲያ። ካሌሳ ትላንት ነው። ሬፉ ቅድም ነው በቅርብ ጊዜ ማለት ቅርብ ጊዜ። ሬፉ ማልጀቴ ቅድም ምን አልክ? ሐራ ዛሬ ነው። ቦሩ ነገ ነው። ኢፍታን ከነገ ወዲያ ይሆናል ማለት ነው። ቶርባን ዱፉ የሚመጣው ሳምንት ማለት ነው። ቶርባን ደርቤ ያለፈው ሳምንት ይሆናል ማለት ነው። እንግዲህ ሳምንት ቶርባ ነው። ቶርባን ዱፉ የሚመጣው ሳምንት፣ ቶርባን ደርቤ ያለፈው ሳምንት ይሆናል ማለት ነው። ጋፍ ቶኮ አንድ ጊዜ አንድ ዕለት፣ ጤንገዳ ከትላንት ወዲያ፣ ካሌሳ ትላንት፣ ሬፉ ቅድም፣ ሐራ ዛሬ፣ ቦሩ ነገ፣ ኢፍታን ከነገ ወዲያ፣ ቶርባን ዱፉ፣ ቶርባን ደርቤ እንላለን ማለት ነው።